ሰላም ቤተሰብ እንዴት ናችሁ? አላችሁ አለን እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። እውነት በጣም ፈታ ነው ያደረጉኝ ሄኖክና ቡራ። ባይዘዌ ሳቅ ብቻ ሳይሆን ትምህርት አለው፣ ትልቅ ትምህርት አለው ቪዲዮ። በጣም ማስተማሪ የሆነ ቪዲዮ ነው ለመናገርና ይሄ ብዙ ወንዶች የሚያደርጉ ድርጊት ነው እውነት ለመናገርና እንደዚህ አይነት ህይወት የሚኖሩ በጣም ብዙ ሰዎች አሉ። እንዲህ አይነት ህይወት በቃ ሴትን ሚስት ልጅ ቤት አስቀምጦ ራሱ እንደፈለገ የሚፈልግበት ውሎ አድሮ ማታ ላይ ወደ ቤት የሚመጡ ወንዶች አሉ እውነት ለመናገርና በቃ ጭራሽ አንዳንዶቹ እኮ በቃ ሚስት የለኝም ብሎ ከማንም ጋር ፈታ ዘና ያሉ የሚውሉ አሉ እኮ እውነት ለመናገር በቃ ልጅ ሚስትም ሁሉ ነገር ክዶ ማለት ነው። እና በጣም ትልቅ ትምህርት አለው እንደዚህ አይነት ቪዲዮ። ይሄንን ህይወት በጣም የሚኖሩ በጣም ብዙ ሴቶች አሉ እንደዚህ አይነት እየተጨቆኑ ቤት ውስጥ እሱን ለመስደሰት እሱን ምን ለማለት ቤት ውስጥ ይውላሉ። ከዛ ማታ ላይ ደግሞ እንደዚህ አይነት ህይወት ነው የሚያጋጥማቸውና በጣም የሚያሳዝን ላይፍ ነው። እግዚአብሔርን ብቻ በደንብ ልብ ብለን ካዳመን ነው በጣም ብዙ ትምህርት አለው ውስጡና በቃ ያን እንጂ አላቅም እውነት ለመናገርና ብሩክ ይሄንን ቪዲዮ መስራት የፈለገ ሆነ በቃ ማስተማር የፈለገ ማስተላለፍ የፈለገ ነገር አለውና ውስጡ ምናልባት እኛ ስቀን ደስ ብሎን ብቻ ልናልፍ እንችላለን፣ ግን ልብ ብለን ካዳመኑ በጣም ብዙ ትምህርት አለው ውስጡና አስተማሪ የሆነ ቪዲዮ ነው ለመናገርና እኔ በጣም ደስ ብሎኛል። ብቻ በጣም ደስ ይላል እውነት ለመናገርና ምን ያህል ሴቶች ልብ እንደሚሰበር ምን ያህል ቅስም እንደሚሰበር እንደዛ ሆኖ ወደ ቤት ሲመጡ ሃይሚን ያንን ነው ፊል ያደረገችው። ገባችሁ አይደል? ለምን በቃ እሷ ወደ ቤት ይመጣል ብላ ያንን ምግብ እየሰራች ምን ያለች እሱን ለመስደሰት ደፋ ቀና ያለች፣ በዛ ሰዓት ደግሞ እሱ እንደዛ ሆኖ ወደ ቤት ሲመጣ እንግዲህ ምን ያህል ልባቸው እንደሚሰበር መገመት እንትን አትሉም። እና በጣም ከባድ ነው እውነት ለመናገርና በዛ ሰዓት ሃይሚ በጣም ነው አሳዘነችኝ። ለምን በቃ እሱ ይመጣል ብላ እሷ ምግብ እያበሰለች ምን ያለች ሽርጉድ ያለች፣ አንደኛ ነገር በቃ ወይ ርቧት ይሆናል ከሱ ጋር ለመብላት አብሮ ፈታ ለማለት ብዙ ነገር ነው የምታስበው እሷ በልቦና ሶ በዛ ሰዓት እሱ እንደዛ ሆኖ ሲመጣ እንግዲህ የሚሰማ ስሜት በጣም ከባድ ነው እውነት ለመናገርና ብቻ በጣም አስተማሪ ቪዲዮ ነው። እኔ በራሴ በበኩሌ በጣም ነው የተማርኩበትና እናንተም ብዙ ነገር እንደምትማሩበት ተስፋ አደርጋለሁ።